ሞት መድኃኒት ነው ታውቃለህ አይደል? ሞት መድኃኒት ነው። ሞት መድኃኒት ነው። ሞት መድኃኒት ነው። እንዴት? ይኸውልህ ለህይወት ፈተና ሞት ነው መድኃኒቱ። ግን መልካም ከሰራ መልካም ስራ የሞት መድኃኒት ነው። ሞት ደግሞ መልካም ስራ ካለ ለህይወት ፈተና መድኃኒት ነው። ኦኬ ምንም ነገር አላጣህም ቢባል በሞት ትገላገለዋለህ። ጀሃነምን በሞት አትገላገለውም። ቀብርን ፈተና በሞት አትገላገለውም። ዘላለማዊ የሆነ የጀነት ህይወት በመልካም ስራ ትወጣዋለህ። ዱንያ ላይ የፈለገ ነገር ብታጣ አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ወሰለም ጀነት ውስጥ አንድ ጊዜ አስገብቶ ያወጣዋል አሉ። ያ አላህ አንድ ጊዜ እንደዚህ ዝም ብሎ ነክሮ فيغمسه غمسة አንድ ጊዜ ነክሮ ያወጣውና ዱንያ ላይ የተጠቀመ በጣም ጸጋ ያየን ሰው ነው አሉ እንደዛ የሚያደርገው። በጣም ጸጋ ያየን ሰው አሁን በዘመናችን ማን ልጠራለት ይችላል? ቴስላ ምናልባት እሱ ነው አይደል? አሁን ቁጥር ኤለን መስክ አይደለም ይመስለኛል። አሁን በጣም ጸጋ ያየን ሰው አላህ Subhanahu Wa Ta'ala ጸጋ ያየውን ባሪያውን አውጥቶ ያወጣዋል። هل رأيت في الدنيا نعمة قط ይለዋል። ዱንያ ላይ እንደው ትንሽ እንኳን ጸጋ አይተሃል ወይ ብሎ አላህ ይጠይቅ። لا والله ይላል አላህ። አንዴ በዱንያ ላይ ከባድ መከራ ያሳለፈውን ሰው አላህ Subhanahu Wa Ta'ala ጀሃነም ውስጥ አንዴ ነክሮ ያወጣዋል። ዱንያ ላይ መከራን አይተሃል ወይ ብሎ ይጠይቀዋል አላህ። ትንሽ መከራ አይተሃል ወይ ይለዋል አሉ። والله አላየሁም ይላል አላህ። ስለዚህ ዱንያ ላይ የምታሳልፈው መከራ ከአኺራ መከራ አይበልጥም፣ ከጀሃነም መከራ አይበልጥም፣ ከጀሃነም ፈተና አይበልጥም። ዱንያ ላይ የምታሳልፈው ጸጋ መንደላቀቅ መንበሻበሽ ምናምን ከጀነት ኒዕማ አይበልጥ። ፈርደውስ ላይ ሆነው ሰዎች ደረጃ አላቸው አሉ። على منابر من لؤلؤ ከሉል የተሰሩ ወንበሮች አሉ። ነቢያቶች አንቢያዎች የሚቀመጡበት ከሉል የተሰሩ ወንበሮች ላይ የሚቀመጡ ሰዎች አሉ ጀነት ውስጥ። ከዛ ደግሞ ከወርቅ የተሰሩ ዙፋኖች ላይ የሚቀመጡ አሉ። ከዛ ከብር የተሰሩ ዙፋኖች አሉ። ከጀነት ብር የተሰሩ ዙፋኖች ላይ ማዕድን ከዛ ላይ የሚቀመጡ አሉ። ከነሐስ የተሰሩ ዙፋኖች ላይ የሚቀመጡ አሉ። ከዛ ቀጥሎ ደግሞ የጀነት ጨፌ ላይ ከእንጨት የተሰሩ ዙፋን ላይ የሚቀመጡ አሉ። ቀጥሎ ከየጀነት ጨፌ ላይ የሚቀመጡ አሉ። ቀጥሎ ደግሞ የጀነት አፈር ላይ የሚቀመጡ ሰዎች አሉ። ይሄ ዱንያ ላይ በሚኖርህ መልካም ስራ ልክ ነው። ይሄን ስታስብ አኺራን ስታስብ ጀነትን ስታስብ የዱንያን ፈተና ሁሉ ተረሳዋለህ። ዱንያ ላይ ያለው 2 ረካዓ አላህ አንድ ሙእሚን እኛ አሁን የምናስበው ስለ ሳይንሱ አውርተን ስለጨረስን ብዬ ነው። የምናስበው ስለ አኺራው ነው። የምናወራው ስለ አንድ ሙስሊም በአላህ ስለሚያምንና በአላህ ስለሚያምን ስለ አንድ ሙእሚን ሰው ያወራን ነው ያለነው። ያን ካወራን ስለ አኺራ ነው የምናወራው። ሌላ ምንም አይነት እንትን የለንም። ስለዚህ አንድ ሰው ዱንያ ላይ 2 ረካዓ ሳይሰግድ ለቀራት አለው ጀነት ላይ ይቆጫላል። انظر كيف فضلنا بعضهم على بعض ዱንያ ላይ እንዴት አድርገን በኢኮኖሚ እንዳበላለጥናቸው ተመልከት ይላል አላህ። ወለልአኺረቱ አክበሩ ደረጃት ወአክበሩ ተፍዲል አኺራ ላይ በጣም ትልቅ አይነት መበላለጥ አለ ይላል አላህ Subhanahu Wa Ta'ala። حتى ዱንያ ላይ ቁጭ ብላ አሁን ጨረቃን ስታያት ወይ ከዋክብቶችን ስታያቸው